ዛሬ ከዚህ አልጋ ላይ ሳነሳ ለ4 ሰዓት ያክል ብቆይ ምን የሚፈጠር ይመስላችኋል? እኔም አላውቅም። ኦኬ ለ4 ሰዓት ያክል ዛሬ ምንም ካልጋችን ሳንነሳ መቀመጥ እንችላለን ወይስ አንችልም የሚሉትን ነገሮች ዛሬ ምን ይሆናል። ይሄ ቻሌንጅ ትንሽ ፈታኝ ሊሆን ይችላል ብዬ አስባለሁ በግሌ፣ ነገር ግን አይታወቅም። እሺ ቆይ ለ4 ሰዓት ያክል ሲባል እውነት ለመናገር ትንሽ ሊመስል ይችላል፣ ነገር ግን ራሳችሁ አይታችሁ የምትፈርዱ ይሆናል። ይህ ማባከን አያስፈልግም። ቀጥታ ወደ ቻሌንጁ። ቻሌንጃችንን የምናዘጋጀው እዚህኛው አልጋችን ላይ ነው እና ቻሌንጁ ለ4 ሰዓት ነው የሚቆየው። ግን ለ4 ሰዓት አይደለም ዝም ብሎ መቆየቱ የሚያስደስተው ነገር ቢኖር 3 ህጎች ይኖሩታል። እነዚህም የመጀመሪያው መሬት መንካት አልችልም፣ ሁለተኛው የግዴታ መሬት መንካት ካለብኝ እንድነካ የሚያደርገኝ ጉዳይ ቢኖር አንዴ ብቻ ነው በ4 ሰዓት ውስጥ መንካት የምችለው፣ ሶስተኛውና የመጨረሻው ደግሞ እኔ ማራቀው ያው አልጋው ተቻለው። እሺ አሁን እስከዛም እንደማድረግ አላውቅም። መጽሐፉም የለም መጽሐፍ ሶስት መጽሐፍ አግኝቻለሁ። ኤርፓድ ያለ ግን ስልክ የለም። እሺ ከዛ ምግብ አላምጣ ነው አለ ይታል። አዎ ላሳያችሁ። በኢየሱስ ብቻ እዚህ ጋር ነው ባጭሩ። A few moments later እንዳያችሁት ነው። ደፍቼዋለሁ ግን ኖርማል ነው። የሆነ መጽሐፍ ላሳያችሁ በነገራችን ላይ ታውቁ ነው። አንብቤ አላውቅም። እስቲ ላንብብ። ዛሬን መጽሐፍ ይጠጣል ነው የምላችሁ በደንብ። እሺ ከምዕራፍ 1 እስከ ምዕራፍ 8 ጀመረ። አንተ ማንን በስንት ሰከንድ ነው 128 ላይ? በነገራችን ላይ በዚህ አይነት አይደለም 4 ሰዓት ልጨርሰው ቀርቶ ግማሹን ልጨርስ አይመስለኝም። ስለዚህ ገብቼ ልታይ። ተረፍኩ። አረ የማያሳምነው ቪዲዮ እናያለን። እኔ ለኮሙ እንዳያችሁት ነው። አረገጥኩም። አልጋ መነጠፍ ግድ ነው እንዴ? ማንም ነገር ያልገማ የጠፉ አንጥፋለሁ የምትሉ ሰዎች ካላችሁ አናግሩ። እዩት። ማርያምን ነው የምላችሁ። በጣም ነው የራበኝ። ምግቡ ደግሞ እዛ ጋር ነው። ቅድም በጣም ያስፈራል እንትን ብዬዋለሁና አሁን ድጋሚ ደግሞ ካልኩት አስቡ የመጥፍት ካልጋ ላይ ሳንወርድ በኢየሱስ ሶላ በጣም አየኝ ጮክ ብላቴ
ምግባችንን በልተናል። ስንት ሰዓት ቀረ? 30 ደቂቃ። አሁን 30 ደቂቃ በምን እናሳልፍ? በእንቅልፍ ተኛን። አሁን እንቅልፍ ልተኛ ብል አይመጣም። ስለማይመጣ ነው። ውሃ የታለ? ውሃ ያስፈልጋል። A few moments later. ልንጨርሰው ትንሽ ደቂቃ ብቻ ነው የቀረን። ስንት ነው የቀረን? ስንት ሰከንድ? 5 ሰከንድ። 24 23 22 5 4 3 2 1 0 ሲደካ ጣት ያልቋል። ታዲያ ጨርሰናል። እና ለዛሬ የምነግራችሁ ነገር ቢኖር ምንም ነገር የለም። አትበሉ።